ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሙልሙል ልጋግር ነው። ሙልሙል ለመጋገር በዋነኛነት የሚያስፈልገን ፉርኖ ዱቄት ወይም የስንዴ ዱቄት ነው። እኔ የስንዴ ዱቄትና ፉርኖ ዱቄት ቀላቅዬ እንደዚህ አዘጋጅቻለሁ። ሌላ የሚያስፈልገን ካሜራ እርሾ 2 ማንኪያ፣ እኔ ጥቁር አዝሙድ አዘጋጅቻለሁ። እዚህ ጋር 2 ማንኪያ ጥቁር አዝሙድ፣ ሌላ ደግሞ የአብሽ ዱቄት እንደዚህ ግማሽ ማንኪያ አለኝ እና ጨው። ለብ ባለ ውሃ ዱቄቱን እናወካለን። እርሾውንና ጨውን እንዲሟሟልን በመጀመሪያ እሱን ውሃ ውስጥ እንጨምራለን። አብሹን እንጨምራለን። ጥቁር አዝሙድ አደርጋለሁ። ከዛ ዱቄታችንን ጨምረን ማብካት ነው። አየሩ ሞቅ ያለ ስለሆነ እኔ በቧንቧ ውሃ ነው ያቦካሁት። ሊጡ ከ4 ሰዓት በኋላ እንደዚህ ኩፍ ብሏል። በደንብ ኩፍ ማለት አለበት፣ ምክንያቱም የምንጋግረው ዳቦ ወይም ደግሞ ሙልሙል እንትን አይልልንም አይነፋልንም እና እንደዚህ በደንብ ኩፍ ማለት አለበት። ኩፍ ካለ በኋላ እየጠቀለልን መጋገሪያ ውስጥ እንጨምረዋለን። ከዛ ኮባ ለማናገኝ ሰዎች በዚህ በብስኩት መጋገሪያ ወረቀት ገዝተን በቀላሉ እየጠቀለልን መጋገር ይገባናል። ምክንያቱም ሙልሙል በሆነ ነገር ካልተጠቀለለ ሽሌ ነው የሚሆነው እንጂ ሙልሙል አይሆንም። ይሄ ወረቀት ብስኩት የሚጋገርበት ወረቀት ነው። ለምግብ አመቺ ነው፣ ያበስላል፣ ምንም አይሆንም። በዚህ መልኩ ብስኩት የሚጠቀለልበት ነው። ይሄንን ገዝተን መጠቀም እንችላለን። እኔ አካባቢ አሁን ኮባም አለ፣ ግን በዚህ በብስኩት ወረቀት ዳቦ ወይም ደግሞ ይሄ የምነግራችሁ ሙልሙል በዚህ ተጋግሮ ምን እንደሚመስል ማየት ፈልጋለሁኝ። አሁን ሊጡን መጠቅለል ነው። ወረቀቱን በመቀስ እንደዚህ በትንሽ በትንሹ እንቆራርጠዋለን። ለአንድ ሙልሙል እንደሚሆን አድርገን እንደዚህ እየጠቀለልኩ ነው። ይሄው ሙልሙሉ ከወረቀት ላይ አንስቼዋለሁ። ይሄ የምታዩት የተጋገረበት ወረቀት ነው። ይሄ የምታዩት የተጋገረበት ወረቀት ነው። ምንም አልሆነም። ወረቀቱ እርጥበት አለው ወረቀቱ። ስለዚህ በዚህ ጋግረን ሙልሙል መጠቀም እንችላለን ማለት ነው። የብስኩት መስሪያ ነው ይሄ። በዚህ መጠቀም እንችላለን። ኮባ ለማናገኝ ሰዎች ቅጠላ ቅጠል፣ ጎመን፣ ሰላጣ ቢኖር በእንደዛ መጠቀም እንችላለን። እኔ እንደዚህ ሰርቼ አላውቅም፣ ግን አሁን ሊየው ብዬ ነው። ሙልሙሉ ደግሞ ቆንጆ ሆኗል። ይኸው እንደምታዩት እንደዚህ ሆኗል። ሲያምር ቆንጆ ነው የሆነው። ይኸው ነፍቶ በጣም ነው የሚያምረው። ቆንጆ ሙልሙል ሆኗል። እንደዚህ አድርጋችሁ ስሩ። እንደዚህ አድርገን ሙልሙል በቀላሉ አዘጋጅተን መመገብ እንችላለን።